ወንጌላችን አሸናፊ ነው። ወንጌል የምስራች ነው። የምስራች ደግሞ ክርስቶስ ነው። ፊልጶስ በሰማርያ ከተማ ክርስቶስን ሰበከላቸው። በዛች ከተማ ታላቅ ደስታ ሆነ። በተንፈስና መራመድ አለም ጭሮታ አለ። አበበ በቂላን ታውቃለህ? እሱን ነው ያባት ስማ አበበ ትንሽ እንዴት ነው መተንፈስ ያከተካል። ለስንት ጊዜ ነው? ለሰባት ዓመት ያህል። ለሰባት ዛሬ ባለፈው ሳምንት እንደተማርነው የእግዚአብሔር ፍቅር ለሰዎች ሁሉ የነበረውን ፍቅር ነበር ስንመለከት የነበረው። ያ ፍቅር ደግሞ ስለ አጋፔ ስለሆነ ፍቅር ስናወራ ነበር። ዛሬ ደግሞ ሁለተኛውን ማለትም የእግዚአብሔር ፍቅር ለኛ የታየው በሁለት የተለያዩ ቃላቶች ናቸው ብዬ ነበር የጀመርኩት። አንደኛው አጋፔ የሆነውን ፍቅር በደንብ አድርገን አይተነዋል። እግዚአብሔር ሰውን ሁሉ እንዴት እንደሚወድ እንደሚያፈቅር ባለፉት ጊዜያት እንነጋገርባቸው ነበር። ዛሬ ግን ደስ የሚል ሁለተኛውን ደግሞ ነገር ነው የእግዚአብሔር ፍቅር ለኛ የታየበት በሁለት የተለያዩ ቃላቶች ናቸውና አንደኛው አጋፔ ብለናል። ሁለተኛው ደግሞ ፊሊዮ ብለን የምናረጋው ነው። ፊሊዮ ማለት ፊሊዮ የሚለው ፍቅር ፋሚሊያዊ ፍቅር፣ የቤተሰብ ፍቅር፣ የአባትና የልጅ ግንኙነት የሚያሳይ ፍቅር ነውና የፍቅር ምልክትን ማሳያ ነው የምናየው ማለት ነው። ዛሬ አባት ልጁን የሚያቅፍበት አባት ልጁን የሚስምበት ፍቅር ማለት ነውና ልክ አሁን አባታችን እግዚአብሔርና እኛ ደግሞ ልጆቹ ያለንን ፍቅር ነው። ይሄ ማለት ዛሬ የምናገረው ነገር ቦርናጌን ላደረጋችሁ ዳግመኛ ለተወለዳችሁ የእግዚአብሔር ልጆች ለሆናችሁ እግዚአብሔር ለእናንተ ደግሞ ያለውን ጥልቅ የሆነውን ፍቅር ነው ዛሬ የምናወራው ማለት ነው። እግዚአብሔር ሰዎችን ሁሉ ይወዳል ብያለሁ። በአጋፔ በሆነው ምክንያት በሌለው ፍቅሩ እንዴት እንደሚወደን አይተናል። ደግሞ ቦርናጌን ላይሆነን ለኛ ደግሞ ለልጆቹ ያለውን ቀርቤታ ያለውን ፍቅር ዛሬ እንመለከታለን። እግዚአብሔር የተባረከ ይሁን። እስቲ ተመልከቱት። ይሄንን ፍቅር ለማየት በመጀመሪያ የምንመለከተው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 20 ላይ ያለውን ቃል ነው። አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህ የሚበልጥ ነገር ያሳየዋል። ተመልከቱት። አብ ወልድን ስለሚወድ ፕሬዝ ጋድ አብ ወልድን ይወደዋል። አባትና ልጅ ያላቸውን ፍቅር ኦኬ ተመልከቱ። ታዲያ አባት ልጁን እንዴት እንደሚወደው ተመልከቱ። ከዛስ አባት ልጁን ስለሚወደው እንደዚህ ያለ አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህ የሚበልጥ ነገር ያሳየዋል አላቸው። ምን ማለት ነው? ተመልከቱ። ኢየሱስ ሲናገር ብዙ ጊዜ ተመልከቱት። አባቴ ይሰራል እኔም ደግሞ እሰራለሁ ይላል። አባቴቱ የሚያደርገውን ነገር ነው ኢየሱስ የሚያደርገው። ምን ማለት ነው? የአባትና የልጅ ግንኙነትን ነው የሚያሳየን። አባትና ልጅ ያላቸውን ፍቅር ነው። አብ ወልድን ይወደዋል። ዋው በጣም የሚገርም ነው እኮ። አባት ልጁን ይወደዋል። የሚወደው ከሆነ ምን ያደርጋል? ያሳየዋል። ምን አይነት ነገር ነው የሚያሳየው አለ? የሚያደርገውን ሁሉ ያሳየዋል። አብ የሚሰራውን ሁሉ ለወልድ ያሳየዋል። ወልድም እንደዛው ደግሞ ይሰራል ማለት ነው። ፕሬዝ ጋድ። አባት ለልጆቹ የሚያሳየው የፍቅር አይነት ነው። ይሄ በጣም የሚገርም ፍቅር ነው። አባት ለልጆቹ የሚያሳየው የፍቅር አይነት ነው። እጅግ አባት ሲወድቅ እጅግ ወድት ሲያረጋግ እሱ የሚያደርገውን ነገር ሁሉ እንድታደርግለት እርሱ የሚሆነውን ነገር እንድትሆንለት ይፈልጋል። ልክ የአብና የወልድ ግንኙነት በዚህ አይነት መንገድ ነው መጽሐፍ ቅዱስ ሲናገር። የዮሐንስ ወንጌል ምዕራፍ 16 ላይ ደግሞ ቁጥር 27 ላይ እንደዚህ ይላል፣ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ
አለ። እርሱ ደግሞ ራሱ ይወዳቸዋል አለ። ፕሬዝ ጋድ። ይሄን ቃል በጣም የሚገርም ቃል ነው እኮ እየተናገረን ያለው። ምን እናንተ ስለወደዳችሁኝ። ይሄን የሚናገረው ጌታ ኢየሱስ ክርስቶስ ነው። ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ፣ የወጣውት ከእግዚአብሔር ዘንድ ነው። ስላመናችሁ አብ እርሱ ራሱ ይወዳቸዋል። ማንንም ይወዳቸው? አብ ራሱ ይወዳቸዋል። ፕሬዝ ጋድ። ምን ማለት ነው? የአብና የወልድ ፍቅርን ተመልከቱት። የነሱ ፍቅር ደግሞ ወደኛ ፈሰሰ። ልጆቹ ስንሆን፣ ልጅ ስንሆን እኛም ሙሉ የሆነ የአባትና የልጅ ግንኙነትን አቅም አገኘን። መጽሐፍ ሲናገር እንደዚህ ይላል፣ እርሱ ኢየሱስን በሚወድበት ፍቅር እኛንም ወዶናል። ኢየሱስን በሚወድበት ፍቅር። አሁን ያነበብኩት ቃል ላይ ተመልከቱ። እናንተ ስለወደዳችሁኝ አለ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳቸዋል። ምን ማለት ነው? አምነን ተቀብለነዋልና ከአብ ዘንድ የተላከልን መድኃኒታችን ነው ብለናልና ያለ እርሱ አዳኝ መድኃኒት የለንምና ብለናል። ወልድ ያለው ሕይወት አለው የሚለውን ቃል እውን መሆኑን አምነን ኢየሱስን ስለተቀበልነው እኛ ደግሞ እርሱን ስለወደድነው እግዚአብሔር ደግሞ እኛን ወደደን ይላል። ፕሬዝ ጋድ ሃሌሉያ። እርሱ ኢየሱስን በሚወድበት ፍቅር እኛንም ወዶናል። አጋፔ ፍቅር ህዝቡን ሁሉ እግዚአብሔር ያለ ምክንያት የሚወድበት ነው። አሁን ግን ማወራችሁ ደግሞ ቦርናጌን ስንሆን እግዚአብሔር ለኛ ደግሞ ያለውን ፍቅር ነው ያስረዳዋችሁ ያለሁት። ስለዚህ እግዚአብሔር ዛሬ ቦርናጌን እናረጋችሁ ሰዎች ለነግራችሁ የምፈልገው ነገር አለ። እግዚአብሔር ፍቅር ነው። የእግዚአብሔር ባህሪ አይቀየርም። የእግዚአብሔር ባህሪው ሊቀየር አይችልም። ባንተ ሁኔታ ባንቺ ሁኔታ እግዚአብሔር አይቀየርም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑት እርሱ ያውቃልና። ኦኬ፣ ምን ማለት ነው? እግዚአብሔር መልካም ነው። ምን ማለት ነው መልካም ነው? ላንተ ሁሉ ጊዜ እግዚአብሔር መልካም ነው። በማንኛውም ሲቹዌሽን ውስጥ ላይ ሆነህ መልካም ነው። ለምን? የታመንከው ስለሆነ በእርሱ የሚታመኑትን ያውቃልና አለ። የታመንከው ስለሆነ በሚያስፈልግህ መንገድ ላይ ባለክበት ሁኔታ ላይ ሊያወጣክ እግዚአብሔር ፍቅር ነው። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስን እንደዚህ በዚህ በጥምቀት ሥርዓቱ ላይ በሚያደርግበት ጊዜ በዮሐንስ ጥምቀት በሚጠመቅበት ታይም ላይ የሆነውን ነገር ተመልከቱ። ሰማይ ተከፈተና የምወደው ልጄ በእርሱ ደስ የሚለኛል። አየህ፣ የምወደው ልጄ አለ አብ። ዛሬ ተመልከት፣ እግዚአብሔር ከሰማይ ማንን ነው የምወደው ልጅ የሚለው? አሁን እኔን ነው። አንድ ልጅ ነበረው እግዚአብሔር፣ ብዙ ልጆች ሆነናል። አንድ ልጅ ነበረው፣ ብዙ ልጆች ሆነናል። መጽሐፍ ሲናገር ምን እንደሚል ታውቃላችሁ? ላመኑት እነዚህ ምልክቶች ይከተላቸዋል፣ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሁሉ ሰጣቸው ነው የሚለው። አዩ፣ ላመኑት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሁሉ ሰጣቸው። ስልጣንን ሁሉ ሰጣቸው በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ። አዩ፣ እነዚህ ከስጋና ከደም አልተወለዱም። ከስጋና ከደም አልተወለዱም። ወንድሜ ልክ ዳግመኛ ስትወለድ ከስጋና ከደም አልተወለድክም፣ ከእግዚአብሔር ተወልደሃል። ይሄ ዘር ደግሞ የሚጠፋ ዘር አይደለም። ይህ ዘር ነው የእግዚአብሔር ልጅ የሚያሰኘክ ማለት ነው። ተመልከት፣ አብ ልጁን በሚወድበት የምወደው ልጅ በእርሱ ደስ የሚለኝ እንዳለ ዛሬ እነግራችኋለሁ። ልክ ቦርናጌን ስትሆኑ ዳግመኛ ስትወለዱ የሚሆነው ነገር ምን እንደሆነ ታውቃላችሁ? ከሰማይ እግዚአብሔር የምወደው ልጄ በእርሱ ደስ የሚለኝ ነው የሚለው። እግዚአብሔር ኢየሱስን በሚወድበት ልክ አንተን ይወዳል። ይገርመኛል የእግዚአብሔር ፍቅር። ይሄ ፍቅር ልዩ ፍቅር ነው። ይሄ ፍቅር ታውቃላችሁ አይደል? የአባትና የልጅ ግንኙነት ነው። ቅድም ከነገርኳችሁ ፍቅር ለየት ያለ ፍቅር ነው። በጣም የሚገርማችሁ አባትና ልጅ የሚገናኙበት፣ አባት ስለ ልጁ የሚራራበት ፍቅር ነው። ይሄ በጣም የሚያስደንቅ ፍቅር ነው። ስለዚህ ነው አባት እንዲህ አለ፣ የምወደው ልጄ በእርሱ ደስ የሚለኛል። ዛሬ ደስ ይበላችሁ።
ቅዱሳኖች ቦርናጌን ያረጋችሁ ዳግመኛ ተወልዳችሁ በእግዚአብሔር መንግስት ውስጥ ላይ ያላችሁ እግዚአብሔር ምን እንደሚላችሁ ታውቃላችሁ? የምወዳችሁ ልጆቼ ነው ማለት። እግዚአብሔር በጣም የሚያስደንቅ ፍቅር ነው ለእናንተ ያለው። የሚገርም ፍቅር ነው ያለው። ታውቃላችሁ ማንኛውንም ነገር ትናንትና 10 በህግ እኮ 10 ትእዛዛት ተቀምጦ ለመፈጸም አቅቶን ነበር። ለምን? የነበረን ሲድ የኃጢአት ዘር ነበር ውስጣችን። ስለዚህ ዘሩን ካልተቀየረ ለውጥ አናመጣም። አሁን ግን ዘሩ ሲቀየር አሁን ያለን ዘር ከማይጠፋው ዘር ነው። እግዚአብሔር ኢየሱስ እንደሚወደው እኛንም ይወደናል። በጣም የሚገርማችሁ አንድ ቃል ብቻ ላንብብላችሁ። ኢየሱስ ይወደው ወደ ነበረው ሌላው ደቀ መዝሙር ይላል። ኢየሱስ ይወደው የነበረ ማንን? ዮሐንስን። ኦኬ አንድ ሰው እንደዚህ ይለኛል። አሁንም ኢየሱስ ይወደው የነበረ ይሄ በመጽሐፉ ላይ በነበረው ነው። አሁን ኢየሱስ ዮሐንስን ነው የሚወደው? ኖ ኢየሱስ ዛሬ ቦርናጌን ያደረጉትን ሁሉ ዮሐንስን ይወደው በነበረበት ፍቅር ይወዳለው። ዳግመኛ ተወለዱትን በዚህ ልክ ይወደናል ማለት ነው። ኢየሱስ ይወደው የነበረውን ደቀ መዝሙር ብሏል። አንተም አንቺን ደቀ መዝሙር እስከሆናችሁ ድረስ ይወዳችኋል፣ ያፈቅራችኋል። ስለዚህ የምነግራችሁ ዛሬ የአባትና የልጅ ግንኙነትን ነው። የጠፋውን ታሪክ እስቲ ተመልከቱት። በሉቃስ ወንጌል ምዕራፍ 15 ላይ ሄደን የእግዚአብሔርን ቃል እንመልከት እስቲ። በጣም ደስ ይለኛል። ፕሬዝ ጋድ። ሁሉ ጊዜ እኔ በጣም የምወደው ነገር አንድ ነገር አለ። ኢየሱስ ክርስቶስ እንደዚህ አለ፣ እኔ የመጣሁበት አለ የጠፉትን ልፈልግና ላድን ነው። ሁሉ ጊዜ ኢየሱስ የሚያስደንቃቸው ነገር የጠፉትን መፈለግ ነው ልቡ። ለምን? ከአብ ልብ ነው የወጣውና የአብ ልብ ምን እንደሆነ ታውቃላችሁ? ዛሬም የጠፉትን መፈለግ። ማንንም እንዲጠፋበት አይፈልግም። ማንንም ከቤቱ እንዲወጣበት አይፈልግም። ልዩ የሆነ ፍቅር ነው ያለው። ሉቃስ ወንጌል ሉቃስ 15 ላይ ቁጥር 18 ላይ ተነስቼ ወደ አባቴ ልሄድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቆጠሩትም አገልጋዮችን እንዳንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት እራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይ ባንተን ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለ። አባቱ ግን አገልጋዮችን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱም ቀለበት አድርጉለት፣ ለእግሩም ጫማ አድርጉለት፣ የሰባውን ፍሪዳ አምጡለት፣ እረዱ፣ እንብላ፣ እንደሰት። ይልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶ ነበር፣ ተገኝቷል። ከዚያም ይደሰቱ ጀመር። ማይ ጋድ ተመልከቱ። የአባት ልብና የልጅ ህይወትን ተመልከቱ። ልጁ ይገርማችኋል ከቤቱ ድርሻውን ወስዶ እንደፈለገ ሆኖ ሄዷል። ብዙ ነገሮች ሆኗል፣ አጥፍቶታል፣ ብዙ ህይወቱ ባክኗል፣ አስቸጋሪ ላይፍ ውስጥ ገብቷል። ከአሳማ ጋር ነበር፣ የሚገርም ነገሮች ውስጥ ነበር የነበረው ላይፍ። ግን አንድ ጊዜ ወደ ልቡ ተመለሰ። በአባቴ ቤት አለ ብዙ ሰራተኞች አሉ፣ ከሰራተኞቹ ከአገልጋዮቹ እንደ አንዱ እንኳን እንዲቆጥረኝ ወደ አባቴ ቤት ልግባ አለ። ለካ የአባት ልብ መቼም አይቀየርም። የእግዚአብሔር ልብ በእናንተ ሁኔታ አይቀየርም፣ ባንተ ሁኔታ አይቀየርም። እግዚአብሔር ልቡ ዛሬም ልጆቹን መፈለግ ነው። ዛሬም እንኳን እግዚአብሔር እየተንከራተተ ያለ አይኖቹ በቅፉ የገቡ የነበሩ ልጆቹ ከበረቱ ወጥተው በተለያየ ስፍራ ላይ ያሉ ፍቅሩን የቀመሱ ሰዎች ልጆቹን እየፈለገ ነው ያለው። አላውቅም በቤት ቁጭ ብላችሁ እየተመለከታችሁ ያላችሁ ከእግዚአብሔር መንግስት ውስጥ ግን የነበራችሁ ያላችሁ ሰዎች ግን ወደ ኋላ ከፍቅሩ የሸሻችሁ ሰዎች ይንከራተታል። ሁሉ ጊዜ በቤት ውስጥ እንድትኖሩ ይፈልጋል። ሁሉ ጊዜ ከቤቱ እንድትወጡ አይፈልግም። ልጅ ወደ አባቴ ቤት ልሂድና አለ። በቃ በቀጥታ ምንድነው እንዳረገ ታውቃላችሁ? አሁን እንዳነበብኩላችሁ እንደዚህ ነው ያለው። ነገር ግን አባቱ ገና ከሩቅ ሲያየው የሚገርማችሁ ነገር አንድ ነገር ነው። በጣም ልብሱን ሰብስቦ ነው ወደሱ የሮጠው። ይሄድ ነው ሄደው ልጁን አቀፈው። የልጁ ልብ ግን ታውቃላችሁ እንደ ባሪያ ለመሆን ነው የመጣው፣ እንደ ልጅ አይደለም ሊሆን የፈለገው። የአባት ፍቅር ግን ሊለወጥ አይችልም። ልጁን አቀፈው፣ ልብስ አለበሰው፣
ፍሪዳ ረዱለታል። ጠፍቶ ነበርና ተገኝቷል። ሞቶ ነበር ተገኝቷል። ዛሬ ደስታ እናድርግ ነው ያለው። ድራክችን የምፈልገው የእግዚአብሔር ፍቅር አይለወጥ። አቀፈው፣ ሳመው፣ ደስተኛ ሆነ። አያችሁት? ፍቅር እግዚአብሔር እጅግ አድርጎ ነው የሚወዳችሁ። አብሶ በቤቱ የነበራችሁ ወንድሞች ፍቅሩን ስትቀምሱ የነበራችሁ፣ ስታገለግሉ የነበራችሁ በተለያየ ሁኔታ ማለትም በቸርች የሥርዓት ሁኔታ በተለይ በሰዎች ባህሪ የተነሳ ከቤት ውስጥ ወጣችሁ ያላችሁ እሱ እግዚአብሔር ዛሬም እየተንከራተተ ነው። አይኖቹ ይወዳችኋል። እውነት ነው የምነግራችሁ። ይሄ አሁን ያነበብኩት የእግዚአብሔር ቃል አይደል? ይሄ ቃል ይለወጣል። እግዚአብሔር ሰውን ሁሉ እኮ ነው የሚወደው። ከዛ የበለጠ ደግሞ እናንተን እኮ ይወዳችኋል። በየትኛው ፍቅር አልኳችሁ? ፊሊዮ በተባለው የአባትና የልጅ ግንኙነት። ያኛው እኮ ቅድመ ሁኔታ የሌለው ሰዎችን ሁሉ የወደደበት ፍቅር። እናንተ ቦርናጌን ሆናችኋል እኮ፣ አዲስ ፍጥረት ሆናችኋል እኮ፣ በመንግስቱ ላይ እኮ የአካሉ ብልቶች ሆናችኋል እኮ። በደጅ ሆናችሁ ግን ሲያያችሁ እግዚአብሔር ደስ አይለው። ወደ ቤቱ ግቡ። በፍቅር ይጠብቃችኋል። እውነት ነው የምነግርህ ወንድሜ፣ እየተመለከታችሁ ያላችሁ እህቶች በመንፈሴ በእውነት ተች ያረጋኛል። የማያችሁ አላችሁ ከቤተ ክርስቲያን የራቃችሁ፣ ትታችሁ የወጣችሁ፣ የአገልግሎት መስመራችሁን ያቆማችሁ፣ ህይወታችሁ የተመሰቃቀለ በተለያየ በትዳር ራችሁ ላይ እንኳን ያለውን ኮንፍሊክት ችግሮች ውስጥ የገባችሁ እኔ ነግራችኋለሁ። በእውነት በትንቢት መንፈስ እናገራለሁ። እግዚአብሔር ፍቅር ነው፣ እጅግ ፍቅር ነው። ተአምራትን ያደርግላችኋል። ወደ ቤቱ ነገራችሁ ይቀየራል፣ ታሪካችሁ ይቀየራል፣ ህይወታችሁ ይቀየራል፣ ደስታ ይጀምራል በቤታችሁ። በኢየሱስ ስም ይሄ ቀን ለእናንተ የተአምራት ቀን ሆነላችሁ። በናዝሬቱ በኢየሱስ ስም ተነብያለሁ። ማንኛውም በቤት ውስጥ የነበራችሁ ወንድምና እህቶቼ አሁን በዚህ ፍቅር ወደ መንግስቱ ወደ ቤቱ እንድትመለሱ በኢየሱስ ስም ጸለይኩኝ። መልካም ይሆንላችኋል። እወዳችኋለሁ። በዚህ ስልክ ቁጥር ደውላችሁ አገኙኝ። ማንኛውም ችግር ውስጥ ሆኑ፣ ማንኛውም ሁኔታ ውስጥ ሆኑ፣ በምንም ነገር ውስጥ ሆናችሁ ሊሆን ይችላል። እናንተ የምትሉት ነገር አለ። በእናንተ ግን በክርስቶስ ስላሉ ኩነኔ የለባቸው። ማንንም ለወቅስ አይደለም፣ ግን እነግራችኋል ኢን ክራይስት ናችሁ፣ በክርስቶስ ናችሁ። እደጅ እንኳን ከቤቱ ወጣችሁ በክርስቶስ ናችሁ፣ ከሱ ውጭ አልሆናችሁም። ኑ ወደ ቤቱ። ይወዳችኋል፣ ያፈቅራችኋል። በኢየሱስ ስም አብረን እንጸልያለን። የእግዚአብሔር መንግስት አብረን እናሰፋለን። እወዳችኋለሁ። ተባረኩ። ፕሬዝ ጋድ። ኢየሱስ ማን? ጌታ። አሜን 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 አሜን። ፕሬዝ ጋድ። አሜን። እግዚአብሔር በስም ጥርቶ ያውቃል። አያውቅም? ያውቃል። በስም ነው የሚያውቅ። በስም በጠራን አምላክ እግዚአብሔር ቃል በስም ጠርቶ የሚነግር። አሜን 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 አሜን። ኢየሱስ ጌታ። አሜን። ፕሬዝ ጋድ። አሜን አሜን ነው። አሜን። ያንተ ታሪክ ቅድም ነቅቻ ታሪክ ጊዜ ይፈልጋል። ትፈልጋል። ጥሩ አይደለም ያለክበት። ለቅሶ ነው፣ እንባ ነው። ለሊት ራሱ ተነስተህ እንቅልፍ ካጣ ቆይተሃል። ለሊት ሪ ትላለህ። አትሰማኝም ወይ እግዚአብሔር አስበኝ ትላለህ። እሺ ያስባል። አባት እዚህ አለ። ኧረ አምላክ እዚህ አለ። ኧረ ተአምራት አድራጊ እግዚአብሔር እዚህ አለ። ለዋጭ የሆነ ሕይወት እንዲለውጥ ያለ እግዚአብሔር እዚህ አለ። አሜን። ሃሌሉያ ከማቴዎስ ቀጥሎ ያለው ወንጌል ምንድነው የሚባለው?
ከማቴዎስ ቀጥሎ ያለው ወይ ጮክ በሏ ስም ማን ነው? ማርቆስ ኤልነት ሰላም ይሁን። አሜን አሜን። ሰላም ይሁን ወይ? የተበተነ ሪንግ የተበተነ ሪንግ በአጭር ጊዜ አንተ ታምነህ ነበረ። ነገር ግን ሪንግ ተበትኖ ነው ያየው። ቀለበት አንተ ቀለበትና የባለቤት ቀለበት ባለቤት ጥላ ሄዳለች። ስሟ ጤናዬ ስሟ ማን ነው? ስሟ ማን ነው? ትዳርህ አሁን አለ የለም? እሷ አንተ በጌታ መስላክ ነበረ። ነገር ውስጧን ቀይራ ላይዋን እንኳን ብላ ተጠመቀች። ከዛ አንተ ፈልጋ ነበር ያለውን ነገር ፈልጋ ነበር። ከዛ በኋላ ተመልሳ ወደ ቤቷ ገባች። አንተ ለቅሶ ሆኖብሃል። እንባ እያነባክ ተስፋ ቆርጠሃል። ራስን እስከማጥፋት እሺ የት እንደነበርክ ታውቃለህ? ካንተ ደቡብ ላይ ነበር ሾኔ የምትባል ከተማ ላይ ዛሬ ጸልያለሁ። እግዚአብሔር እንዲህ አለኝ፣ ሰው ላክ ሊሰሙ ካልቻሉ ጀርባውን አዞሩ። ዛሬ ግን እነግራለሁ፣ እግዚአብሔር መልአኩን ይልክልሃል። በጣም የሚገርመው ነገር አንተ ያልደከምከው ድካም ያለፈው እሷን ለመለወጥ በጣም ጌታን ትወዳለህ። አንተ እዛ ከተማ ላይ ሆነሽ አገልግሎት ነበረ። እግዚአብሔር ለአገልግሎት ጠርቶ ነበር። በመካከል ግን ወጥተህ በሌላ ስራ ላይ ተሰማራህ። ዛሬ ታሪክ ይቀየራል። ዛሬ ታሪክ ይቀየራል። ዛሬ ነገር ይቀየራል። እንደዚህ ብለው የሚመጣ እግዚአብሔር ዛሬ እንዳታልፍ፣ እግዚአብሔር ዛሬ እንዳታልፍ፣ የሌሊት ጸሎት እንዳታልፍ፣ ባታክሲው ስትመጣ እንዳታልፍ፣ ስትመጣ እንዳታልፍ። ይኸውላችሁ ማን ነው ያው የሚያገባ የሚመስለው ከሁለታችሁ? ማን ላይ ነው ቀለበት ያለ? እሱ ላይ ያለ ጋብቻው ትዳሩ እንደተበተነ ነገርኩ። ልጅቷ ምንድን ነች አልኩ? ኦርቶዶክስ ነች አይደል? ተጠመቀች። ደህንነት ተማረች መስሎ ግን አንድ ነገር ልንገራችሁ። አሁን የእግዚአብሔር መንፈስ ሄደና ልቧን ነካ። ፈጣን የሆነ መልአክ ባለችበት ስፍራ ሄደ። ነገሯን ቀየረ። አሁን ስትሄድ እራሷ ትፈልጋለች። አሁን ስትሄድ እራሷ ትፈልጋለች። ይህንን ጌታ በልቧ ላይ ታነግሰዋለች። ቤትህ ይደምቃል። ልጆች ይኖሩሃል። ታሪክ ተቀየረ።
ወንጌላችን አሸናፊ ነው። ወንጌል የምስራች ነው። የምስራች ደግሞ ክርስቶስ ነው። ፊልጶስ በሰማርያ ከተማ ክርስቶስን ሰበከላቸው። በዛች ከተማ ታላቅ ደስታ ሆነ። በተንፈስና መራመድ አለም ትሮጣለህ። አበበ በቂላን ታውቃለህ? እሱን ነው ያባት ስማ አበበ ትንሽ እንዴት ነው መተንፈስ ያቀተካል? ያቅተኛል። ለስንት ጊዜ ነው? ለ7 ዓመት ያህል። ለ7 ዓመት